ሰላም ውድ ተመልካቾቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ፍሬሽማን ጂኦግራፊ ሚድ ኤግዛም ከዩኒት 1 እና ከዩኒት 2 ተደጋግመው የመጡ ጥያቄዎችን ነው ይዤላችሁ የመጣሁት። በካሜራ የተነሳው ጥያቄ ብዙም ጥራት ስለሌለው ነው እንደዚህ አድርጌ ይዤላችሁ የመጣሁት። በካሜራ የተነሳውን ከፈለጋችሁ ደግሞ ቴሌግራም ቻናል ያስቀምጥላችኋለሁ፣ ከዛ ማግኘት ትችላላችሁ ማለት ነው። ይሄ ጥያቄው አጠቃላይ ትሩ ፎልስ፣ መልቲፕል ቾይስ እና ብላንክ ስፔስ ጥያቄ የያዘ ነው። እሱ እያንዳንዳቸውን እንሰራቸዋለን። ሰብስክራይብ እና ላይክ አድርጋችሁ ብትጀምሩ በጣም ደስ ይለኛል። ኩዌሽን ነምበር 1 ጂኦግራፊ ስተዲስ ቦዝ ፊዚካል ፊውቸር ኦን ዘ ኤርዝ እንደ ሁማን አክቲቪቲ ኦን ኢት ይላል። ጂኦግራፊ የሚያጠናው ስለ ፊዚካል ፊውቸር እና ሁማን አክቲቪቲ ነው ይላል። ትሩ ነው፣ ምክንያቱም መጽሐፋችን ላይ እንደዛ ነው የሚለው። ለምሳሌ ፊዚካል ፊውቸር ያለበት ለምሳሌ ማውንቴን፣ ሪቨር፣ ክላይሜት የመሳሰሉ ፊዚካል ፊውቸሮች ናቸው። ሁማን አክቲቪቲ ደግሞ ስለ ፖፑሌሽን ያጠናል፣ ስለ ካልቸር ያጠናል፣ ስለ ኢኮኖሚ ያጠናል። በዚህ ምክንያት ትሩ ነው ማለት ነው። አንደኛ ጥያቄ ቁጥረት ኢትዮጵያ ኢዝ ሎኬትድ ኢንተርሊን ሳውዘርን ሄሚስፌር ይላል። ኢትዮጵያ የምትገኘው በሳውዘርን ሄሚስፌር ነው ይላል። ፎልስ ነው። ኢትዮጵያ የምትገኘው በኖርዘርን ሄሚስፌር 3 ዲግሪ ኖርዝ እንደ 50 ዲግሪ ኖርዝ ነው እንጂ የምትገኘው በሳውዘርን ሄሚስፌር ኢትዮጵያ አትገኝም ማለት ነው። እዚህ ጋር ኖርዘርን ቢል ትሩ ነው የሚሆነው። አሁን መልሳችን ፎልስ ነው ማለት ነው የሚሆነው። ኩዌሽን ነምበር 3 ኢንዶጀኒክ ፎርስ ኦሪጂኔትድ ኢንሳይድ ዘ ኤርዝ እንደ ክሬት ፊውቸር ላይክ ማውንቴን እንደ ሪፍት ቫሊ ይላል። ኢንዶጀኒክ ፎርስ የሚያጠናው ስለ ኢንሳይድ ኢርዝ እና የሚፈጥራቸው ነገሮች ደግሞ ለምሳሌ ማውንቴን፣ ሪፍት ቫሊ ይፈጥራል ይላል። እዚህ ጋር ኢንዶጄኒክ የሚል ነገር ካየን ሁሌ ኢንዶጄኒክ ኢንሳይድ ነው የሚያጠናው ማለት ነው። ወይም ደግሞ ኢንተርናል ኢንዶጄኒክ ካለ ኢንተርናል ስለ ኢንተርናል ነው የሚያጠናው። ኤክሶጄኒክ ካለ ደግሞ ኤክስተርናል ነው የሚያጠናው ማለት ነው። እዚህ ጋር ኢንዶጄኒክን በኢንተርናል ትይዙልናላችሁ፣ ኤክሶጄኒክን ደግሞ በኤክስተርናል ትይዛላችሁ ማለት ነው። ስለዚህ መልሳችን የሚሆነው ትሩ ነው ማለት ነው። ኢንዶጄኒክ ካለ ኢንሳይድ ኤርዝ ነው የሚያጠናው። ኤክሶጄኒክ ካለ ደግሞ ኤክስተርናል ነው የሚያጠናው። ጥያቄ ቁጥር 4 ፕሪካምቢራ ኢራ ኢዝ ዘ ያንገስት ጂኦሎጂካል ኢራ ኢን ዘ ኤርዝ ሂስትሪ ይላል። ፎልስ ነው። ቢኮዝ ኦፍ ፕሪካምቢራ ኢዝ ዘ ኦልደስት ጂኦሎጂካል ኢራ ነው እንጂ ዘ ያንገስት አይደለም ማለት ነው። ያንገስት እዚህ ጋር ማን ነው? እሱ ሴኖዞይክ ኢራ ዘ ያንገስት ኦፍ ጂኦሎጂካል ኢራ ኢን ዘ ኤርዝ ሂስትሪ ነው እንጂ ፕሪካምቢራ ዘ ኦልደስት ነው እንጂ ዘ ያንገስት አይደለም። ጥያቄ ቁጥር 4 ፎልስ ነው የሚሆነው። ጥያቄ ቁጥር 5 ማፕ ስኬል ሄልፕስ ቱ ሾው ዘ ሪሌሽን ቢትዊን ዲስታንስ ኦን ዘ ማፕ እንደ ዲስታንስ ኦን ዘ ግራውንድ ይላል። ማፕ ስኬል የሚያጠናው ስለ ሪሌሽን ቢትዊን ዲስታንስ ኦን ዘ ማፕ እና ዲስታንስ ኦን ዘ ግራውንድ ነው ማለት ነው። ትሩ ነው። ቀጣይ ጥያቄዎች መልቲፕል ቾይስ ጥያቄ ናቸው። ጥያቄ ቁጥር 1 ጂኦግራፊ ኢዝ ቤስት ዲፋይንድ አስ ጂኦግራፊ ስለምንድን ቤስት ዲፋይንድ አስ ኤ ዘ ስተዲ ኦፍ ሮክስ ኦንሊ አይደለም። ቢ ዘ ስተዲ ኦፍ ኢርዝ ፊዚካል ፊውቸር ኦንሊ። ሲ ዘ ስተዲ ኦፍ ኢርዝ ኤንድ ኢንተራክሽን ቢትዊን ፒፕል ኤንድ ዜር ኢንቫይሮንመንት። ዲ ዘ ስተዲ ኦፍ አስትሮኖሚ ይላል። መልሳችን ይሄ ግልጽ ነው፣ ሲ ነው የሚሆነው። ጥያቄ ቁጥር 2 ዊች ኦፍ ዘ ፎሎዊንግ ዘ ሜጀር ቲም ኦፍ ጂኦግራፊ ይላል። ዘ ሜጀር ቲም ኦፍ ጂኦግራፊ የሚባሉት መጀመሪያ እነማን ናቸው ብለን ስናይ ቲሞች ለምሳሌ ሎኬሽን፣ ፕሌስ፣ ሁማን ኢንቫይሮንመንት፣ ኢንተራክሽን፣ ሙቭመንት እና ሪጅን የምንላቸው ቲም ኦፍ ጂኦግራፊ ነው። ግን ከዚህ ውስጥ ዘ ሞስት ፈንዳሜንታል ቲም ኦፍ ጂኦግራፊ ከተባል ሎኬሽን ነው የሚሆነው። አሁን እዚህ ጋር ዘ ሜጀር ቲም ኦፍ ጂኦግራፊ ነው የሚለው ስፒድ፣ ሮቴሽን፣ ሎኬሽን እና ኩኪንግ ትራዲሽን አለ። መልሳችን የሚሆነው ሲ ነው፣ ሎኬሽን ነው። ለምሳሌ ሎኬሽን ስለምን ያጠናል ካል ሎኬሽን ሪፈርስ ቱ ዘ ስፔሲፊክ ፖዚሽን ሰምቲንግ ኦን ዘ ኤርዝ ሰርፌስ፣ ስለ ስፔሲፊክ ፖዚሽን ነው የሚያጠናው ማለት ነው። ቦታ የት ይገኛል። ለምሳሌ አብሶሉት ሎኬሽን እና ሪላቲቭ ሎኬሽን ብለን የምንከፋፈላቸው ማለት ነው። ዘ ቲም ኦፍ ጂኦግራፊ ማነው? እሱ ሎኬሽን ነው ማለት ነው የሚሆነው። ጥያቄ ቁጥር 3 ኢትዮጵያ ኢዝ ሎኬትድ ቢትዊን ዊች ላቲቱዳል ሬንጅ ይላል። ኢትዮጵያ በየትኛው ላቲቱዳል ሬንጅ ነው የምትገኘው? ቢ ነው 3 ዲግሪ ኖርዝ እንደ 50 ዲግሪ ኖርዝ ነው የሚሆነው። አራተኛ ጥያቄ የኢትዮጵያ ሼፕስ ቤስት ዲስክራይብ አፕ ኢትዮጵያ ሼፕ ቤስት ዲስክራይብ በምንድን ነው የሚሆነው ይላል። ሰርኩላር፣ ኮምፓክት፣ ትራያንጉላር እና ኢሬጉላር። ሰርኩላር የምንለው በጣም ሰርክል የሆነ ለምሳሌ እነ ፖላንድ ምናምን ሀገሮች ሰርኩላር ናቸው። ኮምፓክት ደግሞ ኢትዮጵያ አንዷ ምሳሌ ነች። የሰርኩላር ሼፕ የኮምፓክት ሼፕ አንዷ ምሳሌ ኢትዮጵያ ነች። ትራያንጉላር ደግሞ ሶስት እንደዚህ እንደ ሶስት ማዕዘን ያለ ለምሳሌ የመን ነች። የመን ኢሬጉላር ደግሞ ኮንሲስተንስ ያልሆነ በጣም የሆነ ወጣ ገባ ያለው ኢሬጉላር ይባላል ማለት ነው። መልሳችን ኮምፓክት ነው። ኩዌሽን ነምበር 5 ዊች ኦፍ ዘ ፎሎዊንግ ኢዝ ቤዚክ ማፕ ሪዲንግ ስኪል። ቤዚክ ማፕ ሪዲንግ ስኪል የትኛው ነው ይላል። ኤ ኖዊንግ ፖለቲካል ሲስተም፣ ቢ ኢንተርፕሬቲንግ ስኬል፣ ሲ ዱይንግ ኬሚካል ኤክስፔሪመንት፣ ዲ ሊስኒንግ ቱ አውዲዮ ሲግናል ይላል። መልሳችን ኢንተርፕሬቲንግ ስኬል ኢዝ ዘ ቤዚክ ማፕ ሪዲንግ ስኪል ነው ማለት ነው። እንድቹ ነው መጽሐፏ ላይ እንደዚቹ ነው ያለው። ኢንተርፕሬቲንግ ስኪል ኢዝ ዘ ቤዚክ ማፕ ሪዲንግ ስኪል ነው ማለት ነው። እቺ በጣም ተደጋገማለች።
ጥያቄ ቁጥር 6 ኢንዶጀኒክ ፎርስ አር ድራይቭድ ባይ ኢንዶጀኒክ ፎርስ ድራይቭድ የሚሆነው በምንድን ነው ይላል። ኤ ሶላር ራዲዬሽን፣ ቢ ኢንተርናል ሂት ኦን ዘ ኤርዝ፣ ሲ ሁማን አክቲቪቲ፣ ዲ ኦሽን ታይድ ይላል። መልሳችን ኢንዶጄኒክ ካል ሁሌ ኢንተርናል ነው አልኳችሁ ቀደም ትሩ ፎርሱ ላይ ኢንተርናል ነው ማለት ነው። ይሄ ኢንተርናሉ ሂት ኦን ዘ ኤርዝ ምን ይፈጥራል? ቮልካኒክ ኢረፕሽን ምናምን ይፈጥራል ማለት ነው። መልሳችን ኢንተርናል ሂት ነው የሚሆነው። ጥያቄ ቁጥር 7 the process of like weathering and erosion are example of the process of weathering erosion are example of A endogenic force, B exogenic force, C nuclear force, D none ይላል። እዚህ ጋር ኢንዶጀኒክ ፎርስ የምንለው ኢንሳይድ ዘ ኤርዝ ነው። ኤክሶጀኒክ ደግሞ አውትሳይድ ነው። ኒውክሊር ደግሞ ሌሎቹን ተዋቸውና እዚህ ጋር ኤክሶጀኒክ ነው መልሳችን የሚሆነው፣ ቢ ነው የሚሆነው። ኤክሶጀኒክ ለምሳሌ ስለ ዊንድ፣ ወተር፣ ኤር ቴምፕሬቸር ቼንጅ ምናምን ኤክስተርናል የሆነ ነገር ኤክሶጀኒክ ይባላል። ኢንተርናል ደግሞ ኢንዶጀኒክ ይባላል ማለት ነው። ጥያቄ ቁጥር 8 ዘ ጂኦሎጂካል ኢራ ኢዝ ኮቨርስ 225 አፕ ቱ 70 ሚሊዮን ይርስ ኤጎ ምንድን ነው እሱ ይላል። ኤ ሴኖዞይክ፣ ቢ ሜሶዞይክ፣ ሲ ፓላዞይክ፣ ዲ ፕሪካምቢሪያ። መልሳችን ያው ሜሶዞይክ ነው ማለት ነው። ቢ ነው የሚሆነው። ጥያቄ ቁጥር 9 ዘ ኢስት አፍሪካ ሪፍት ቫሊ ኢዝ ፎርምድ ዲዩ ቱ ይላል። ኢስት አፍሪካ ሪፍት ቫሊ በምንድን ነው እንዴት ነው እሱ ሊመሰረት የቻለው ይላል። ኤ ዊንድ ኢሮሽን፣ ቢ ሙቭመንት ፕሌት ሙቭመንት፣ ሲ ሲ ዌቭስ፣ ዲ ሁማን ማይኒንግ ይላል። ኢስት አፍሪካ ሪፍት ቫሊ ኢዝ ፎርምድ ዲዩ ቱ ሙቭመንት ኦፍ ቴክቶኒክ ፕሌት ነው። በቴክቶኒክ ፕሌት ነው ኢስት አፍሪካ ሙቭመንት የተፈጠረው በቴክቶኒክ ፕሌት ነው ማለት ነው። መልሳችን የሚሆነው ዊንድ ኢሮዥን በፕሌት ሙቭመንት ነው ማለት ነው። ወይም ደግሞ ቴክቶኒክ ፕሌት ሙቭመንት ነው የተፈጠረው ማለት ነው። ኢስት አፍሪካ ሪፍት ቫሊ የተፈጠረው ቴክቶኒክ ፕሌት ሙቭመንት ነው ማለት ነው። ጥያቄ ቁጥር 10 ዘ ሞስት ኤንሸንት ሮክስ ኢን ኢትዮጵያ ፎርምድ ዊች ኢራ ሞስት ኤንሸንት ሮክስ በኢትዮጵያ መቼ ነው የተፈጠሩት ይላል። ኤ ሴኖዞይክ፣ ቢ ፕሪካምቢሪያ፣ ሲ ሜሶዞይክ፣ ዲ ፓላዞይክ። እዚህ ጋር ሜሶዞይክ የሚልም መጽሐፍ አንዳንዴ ሜሶዞይክ ይላል፣ ግን ፕሪካምቢሪያ ነው የሚሆነው። ለምን ፕሪካምቢሪያ? ለምሳሌ ስለ ኦልድ ቤዝመንት ኮምፕሌክስ ሮክ የሚገኘው በፕሪካምቢሪያ ኢራ ውስጥ ነው እና ደግሞ ዘ ሞስት ኤንሸንት ፎርምድ በፕሪካምቢሪያ ኢራ ውስጥ ነው ማለት ነው። እቺ ነገር አወዛጋቢ ጥያቄ ነው። ሜሶዞይክ የሚል ነገር አለ፣ ፕሪካምቢሪያ የሚል አለ፣ ግን መልሳችን ፕሪካምቢሪያ ነው። ለምሳሌ ቤዝመንት ኮምፕሌክስ ሮክ በፕሪካምቢሪያ ኢራ ውስጥ ነው የሚገኘው። ጥያቄ ቁጥር 11 ሚነራልስ አር ኤ ማን ሜድ ኬሚካል ሰብስታንስ፣ ቢ ናቹራል ኦከሪንግ ኢንኦርጋኒክ ሰብስታንስ፣ ሲ ኦልዌይስ ሊኩዊድ ኢን ኔቸር፣ ዲ ኦንሊ ፋውንድ ኢን ሶይል ይላል። ሚነራል የምንላቸው ነገሮች ምንድን ናቸው? ለምሳሌ ሚነራል የሚባል ነገር ሚነራል አር ናቹራሊ ኦከሪንግ ኢን ሰብስታንስ ዛት አር ኢንኦርጋኒክ ነው ማለት ነው። ማንሜድ ኬሚካል ሰብስታንስ የሚባለው ኤክስ ነው፣ ማንሜድ አይደለም ሚነራል ማለት ነው። ቢ ደግሞ ናቹራል ኦከሪንግ ኢንኦርጋኒክ ሰብስታንስ ትክክል ነው፣ ናቹራል ኦከሪንግ ኢንኦርጋኒክ ሰብስታንስ ነው ሚነራል። ሲ ኦልዌይስ ሊኩዊድ ኢን ኔቸር ይላል። ኦልዌይስ ሊኩዊድ ኢን ኔቸር ሳይሆን ሶሊድ ነው እንጂ ሊኩዊድ አይደለም። ዲ ኦንሊ ፋውንድ ኢን ሶይል ይላል። ይሄ ደግሞ በሶይል ጋር ብቻ ነው የሚገኘው ይላል። ፉሽን ቢካሞዝ ዜ ካን ፋውንድ መኒ ፕሌስ በፈለገ በብዙ ቦታ ይገኛል። መልሳችን ቢ ነው የሚሆነው ማለት ነው። ዊች ኦፍ ዘ ፎሎዊንግ ኢዝ ፓርት ኦፍ ኢትዮጵያ ሚነራል ሪሶርስ ይላል። የኢትዮጵያን ሚነራል ሪሶርስ ፓርት የሆነው የትኛው ነው ይላል። ኤ ጎልድ፣ ቢ ዳይመንድ አስ ዘ ሜን ኤክስፖርት፣ ሲ ዩራኒየም ዘ ኦንሊ ሚነራል፣ ሲ ዲ ኖን ሚነራል ሪሶርስ ይላል። መልሳችን አሁን ለምሳሌ ቢን ስናይ ዳይመንድ ዘሜን ኤክስፖርት ይላል። ዘሜን ኤክስፖርት አይደለም ዳይመንድ እንደውም የለም ትንሽ ነው ያለው መሰለኝ፣ እሱም ዘሊስት ነው የሚባለው። ዩራኒየም ይላል። ዩራኒየም ኦንሊ አይደለም፣ ልክ ነው፣ ግን ኤክስፖርት ይደረጋል፣ ግን ልክ ነው፣ ግን ኦንሊ አይደለም። ኖ ሚነራል ሪሶርስ ይላል። ይሄም አይሆንም። መልሳችን ጎልድ ነው ማለት ነው። ብቻ ዘ ፎሎዊንግ ዘ ፓርት ኦፍ ኢትዮጵያ ሚነራል ሪሶርስ ከተባለ ጎልድ ነው። በአብዛኛው ፐርሰንት 88% ማለት ነው ኢትዮጵያ ጎልድ ነው ማለት ነው። ወደ ብላንክ ስፔስ ጥያቄዎቻችን ስንሄድ ዘ ስተዲ ኦፍ ዘ ኤርዝ ሰርፌስ እንደ ዘ ሪሌሽን ቢትዊን ፒፕል እንደ ዜር ኢንቫይሮንመንት ኢዝ ስለ ኤርዝ ሰርፌስ እና ስለ ሪሌሽን ቢትዊን ፒፕል እንደ ዜር ኢንቫይሮንመንት የሚያጠናው ማን ነው ይላል። ይሄ ቀላል ጥያቄ ነው፣ ግን እንዲህ እንትን ስትሉት ጂኦግራፊ ነው የሚሆነው። ዘ ስተዲ ኦፍ ኤርዝ ሰርፌስ እንደ ሪሌሽን ቢትዊን ፒፕል እንደ ዜር ኢንቫይሮንመንት ጂኦግራፊ። ቢ ፎርስስ አክቲንግ ኦን ዘ ኤርዝ ሰርፌስ ኢንክሉድ ዌዘሪንግ ኢሮሽን እንደ አር ኮልድ። ቀደም ያለው ኤክስተርናል ፎርስ ዌዘሪንግ ኢሮሽን ምንድን በምን ፎርስ ነው የሚፈጠረው ይላል።
ኢንዶጄኒክ ነው ማለት ነው። ማን ነው ኢንዶጄኒክ ሳይሆን ኤክስተርናል ፎርስ ነው። በኤክስተርናል ፎርስ ነው የሚፈጠረው። ይሄ ዌዘሪንግ ዊንድ ምናምን የምንላቸው ነገሮች በኤክስተርናል ፎርስ ነው። ኩዌሽን ነምበር 3 ዘ ኦልደስት ኢራ ኢን ዘ ኢርዝ ሂስትሪ ዊች ፕሮዱስድ ኤንሸንት ቤዝመንት ሮክስ ኢን ኢትዮጵያ ኢዝ ዘ ኦልደስት ኢራ። ምንድነው እሱ? ዘ ኦልደስት ፕሪካምቢሪያ ነው። ዘ ኦልደስት ፕሪካምቢሪያ፣ ዘ ያንገስት ደግሞ ሴኖዞይክ ኢራ ነው ማለት ነው። የዛሬው ጥያቄያችን ይሄን ይመስል ነበረ። ሀሳብ አስተያየት ካላችሁ ከስር ኮሜንት ስር በጽፉልኝ ደስ ይለኛል። ላይክ